ልዕልት ሊያና በግዛቱ ውስጥ እጅጉን የምትወደድ ብሩህና ገር ልጅ ነች። በንጉሱ ወርቃማ ቤተ መንግስቱ ውስጥ አደጋ ይደርስብኛል ብላ አስባ አታውቅም ነበር። ነገር ግን አንድ ምሽት ቀዝቃዛና ሚስጥራዊ ጉም በቤተ መንግስቱ አዳራሾች ውስጥ ሾልኮ ገባ። እናም በቅጽበት ልዕልቷን ያለምንም ዱካ ጠራርጎ ወሰዳት። ልዕልቷ ወዴት ሄደች? ማን ወሰዳት? ወደ ቤቷስ መመለስ ትችል ይሆን? እስቲ ታሪኩን አብረን እንከታተልና መልሱን እንፈልግ። ልዕልቲቱና ብራማው ቤተ መንግስት ከብዙ ዘመናት በፊት በጥልቅ ደኖችና በብራማ ቀለም በተሸፈኑ ተራሮች በተከበበ ሀገር ውስጥ አንድ አስተዋይ ንጉስና ንግስት ይኖሩ ነበር። እነሱም አንድ ልጅ ነበረቻቸው። ልዕልት ሊያና ትባላለች። ልዕልት ሊያና በደግ ልቧና በገርነቷ ምክንያት ግዛቱ ውስጥ ባሉ ሁሉም ሰዎች ትወደድ ነበር። ሳቋ እንደ ፀሐይ ብርሃን የቤተ መንግስቱን አዳራሾች ውስጥ ያስተጋባ ነበር። ነገር ግን አንድ ቀን በክረምት ምሽት አንድ እንግዳ ጭጋግ ከተራሮቹ ተንከባሎ ወረደ። እንደ ብረት ያንጸባርቅ ነበር። በጨረቃ ብርሃን ደግሞ ብራማ ሆኖ ያበራል። ማንም ሰው ምን እንደሆነ ከመረዳቱ በፊት ጭጋጉ በንጉሳዊው ቤተ መንግስት ዙሪያ ከፍ አለ። እናም ቤተ መንግስቱን ሙሉ ለሙሉ ዋጠው። ጭጋጉ ሲጠፋ ህዝቡ በፍርሃት አዩ። መላው ቤተ መንግስት ወደሚያብረቀርቅ የብር ቤተ መንግስት ተለውጦ ነበር። እንደ በረዶ ቀዝቃዛና ጸጥ ያለ ሆኖ ነበር እና ልዕልት ሊያና በውስጡ ታግታለች። ንጉሱ ሊያድናት ለብዙ ቀናት ባላባቶችንና ወታደሮችን ላኩ። ነገር ግን ማንም ሰው ወደ ብራማው ቤተ መንግስቱ ግድግዳዎች ሊገባ አልቻለም። ቤተ መንግስቱ በሮችም ሆነ መስኮቶች አልነበሩትም። ከውስጥ ጥልቅ ሆኖ እርዳታ የሚጣራው የሊያና ድምጽ ብቻ ይሰማ ነበር። ዜናው በግዛቱ ሁሉ ተሰራጨ። ንጹህና ደፋር ልብ ያለው ብቻ የብር ቤተ መንግስቱን ድግምት ሊሰብር ይችላል ይሉ ነበር ሰዎች። ግን ሁሉም የሞከሩት በሙሉ ሳይሳካላቸው ቀሩ። ወታደሮችም ሆነ ባላባቶች የተለያዩ ዘዴዎችን እየፈለጉ በሩን ለመክፈት ሞከሩ። ነገር ግን በርም ሆነ መስኮት የሌለው ግድግዳ ማንም ሊከፍተው አልቻለም። ከመንግስቱ ብዙም ሳይርቅ አሮን የሚባል ትሁት እረኛ ልጅ ይኖር ነበር። ሀብትም ጋሻም ኃይለኛ ቤተሰብም አልነበረውም። ያለው ታማኝ ውሻው ብሪስተልና ማንኛውንም ነገር ለመሞከር የሚደፍር ልብ ብቻ ነበር። የልዕልቲቱን መከራ ሲሰማ አሮን እንዲህ አለ። ብሪስተል ጀግና ሊያድናት ካልቻለ ምናልባት ተራ ልጅ መሞከር አለበት ይሆን አለው። እናም ትንሽ ዳቦና የእንጨት ዋሽንት ይዞ ወደ ብር ተራሮቹ ጉዞውን ጀመረ። ወደ ብሩ ቤተ መንግስት የሚወስደው መንገድ አንድም ተጓዥ ለመግባት በማይደፍርበት ጫካ ውስጥ ያልፍ ነበር። ዛፎች ረጅምና ጨለማ ነበሩ። እናም ቅርንጫፎቻቸው ለሚያልፉ እንስሳት የማስጠንቀቂያ ሽክሽክታ እያሰሙ ያባረሯቸው ነበር። አሮን ግን በረጋ መንፈስ ተራመደ። እየሄደ የእንጨት ዋሽንቱን ተጫወተ። ገር የሆነው ሙዚቃ እረፍት የሌለውን ጫካ አስደሰተው እና ዛፎቹ በዝግታ ገለል እያሉ ለአሮን መንገድ ተውለት። በጨለማ ውስጥ በጥልቀት አሮን በሾላ ቁጥቋጦ ውስጥ የተያዘች የምትንቀጠቀጥ የብር ወፍ አገኘ። አይዞሽ ትንሽዬ ብሎ እየደባበሰ ከታሰረችበት ነገር ነፃ አወጣት። ወፏ እንደተለቀቀች ክንፎቿን አርገበገበችና ወደሚያበራ መንፈስ ተለወጠች። አዳንከኝ አለ መንፈሱ። እንካ ይህንን ላባ ውሰድ፣ መንገድ ሲጠፋብህ መንገዱን ይከፍትልሃል ብሎ መንፈሱ ላባውን ትቶለት ከቦታው ተሰወረ። ከብዙ ሰዓታት በኋላ አሮን ሰፊ ወንዝ ጋር ደረሰ። ውሃው በጣም ንጹህ ስለነበር ነጸብራቁን ሙሉ በሙሉ ማየት ይችላል። ግን በሚያስደንቅ ሁኔታ የራሱ ነጸብራቅ ለራሱ ይመልስለት ጀመር። ተመለስ በማለት ተቆጣው። አስማት ለመዋጋት በጣም ትንሽ ነህ፣ ወደ ቤትህ ሂድ አንተ አለው የራሱ ነጸብራቅ። አሮን የብር ላባውን አውጥቶ ውሃውን ነካው። ወንዙ ወዲያውኑ ተረጋጋ። እናም ነጸብራቁ ለዘብ አለ። አንተ ድፍረት አለህ፣ በቃ ፈቅጄልሃለሁ፣ በሰላም ተሻገር አለው። እናም እንዲያልፍለት ትላልቅ መረጋገጫ ድንጋዮቹን ከውሃ ውስጥ ወጥተው ድልድይ ፈጠሩለት። አሮን ያለ ፍርሃት ተሻገረ። በመጨረሻም ወደ ታዋቂው የብር ቤተ መንግስት ደረሰ። በጨረቃ ብርሃን ስር እንደ በረዶ ተራራው ያበራ ነበር። በሮች የሉትም፣ መስኮቶች የሉትም። ጩኸት ብቻ ነበር የሚሰማው። እርዱኝ፣ እባካችሁ እርዱኝ ትል ነበር ሊያና። የአሮን ልብ ተጨነቀ። ልዕልት ሊያና ሲል በሹክሹክታ ተናገረ። ከዚያ የብር ላባውን አስታወሰ። ወደ ላይ ከፍ አድርጎ ይዞ ቤተ መንግስቱም በላባው ነካው። ላባው በግሩም ሁኔታ በራ። እናም የብር ግድግዳዎቹ እንደ ውሃ ተሰነጣጠቁ። አሮንን ለማስገባት የሚያስችል ትንሽ መክፈቻ ተገኘ። የብር ቤተ መንግስቱ ውስጥ እንደ ቀዝቃዛ ህልም ነበረ። አዳራሾቹ እንደ መስታወት ጠመዝማዛ ነበሩ። ደረጃዎች በራሳቸው ይንቀሳቀሱ ነበር እና ጥላዎች ህይወት እንዳላቸው ሁሉ ይለዋወጡ ነበር። አሮን ወደፊት ቀጠለ። ላባው መንገዱን ያበራለታል። በመጨረሻ ወደ እላኛው ክፍል ደረሰ። እዚያም በብር ዙፋን ላይ ተቀምጣ ልዕልት ሊያና ቁጭ ብላ ነበር። በጣም ገርጥታለች፣ ደክሟታል። ግን አሁን
አሁንም ውበቷ አልቀነሰም። የብር አስማት ሰንሰለቶች እንደ ተክል በዙሪያዋ ተጠምጥመዋል። በድንጋጤ ቀና አለች። እንዴ እረኛው ልጅ እንዴት እዚህ ደረስክ ብላ ጠየቀችው። በድፍረትና በትንሽ እገዛ ነው አለ አሮን። የብር ሰንሰለቶቹ አጥብቀው እያሰሯት ነው። ሊያና ሲነኳቸው እየጠነከሩ ይሄዳሉ እነዚህ ሰንሰለቶች ብላ አስጠነቀቀችው። ይህንን ድግምት የጣለችው ጠንኳይ ፀሐይ ስትወጣ ትመለሳለች፣ እዚህ ካገኘች አንተንም ወደ ብር ትለውጣለች ብላ ነገረችው። አሮን ቀረብ አለና እንግዲያውስ ከመምጣቷ በፊት እርግማኑን ቶሎ እንስበረዋ አላት። ሰንሰለቶቹን በብር ላባው ነካው። ሰንሰለቶቹ ብልጭታ አወጡ። ከዚያም እንደ ብርጭቆ ተሰባበሩ። በድንገት መላው ቤተ መንግስት ተሰነጣጠቀ። ወለሉ ተሰነጠቀ። ግድግዳዎቹ እንደ ማዕበል ተንቀጠቀጡ። ነፃ ወጣኸኝ አለች ሊያና የአሮንን እጅ ይዛ። ግን ቤተ መንግስቱ እየፈረሰ ነበር። አስማቱ እየተበታተነ ነበር። ማምለጥ አለብን ብሎ ጮኸ። በጠመዝማዛ አዳራሾቹ ውስጥ ሮጡ። በዙሪያቸው ያለው ነገር ሁሉ ወደ ብር ጭጋግ እየተቀለጠ ነበር። መውጫቸው መጥፋት ሲጀምር የአሮን ታማኝ ውሻ ብሪስትል ጮክ ብሎ እየጮኸ ወደ ውስጥ ዘልቆ በመግባት መራቸው። በአንድ የመጨረሻ ዝላይ ሶስቱም ወደ ንጹሑ አየር ወጡ እና የብሩ ቤተ መንግስት ከኋላቸው በሚያብረቀርቅ አቧራማ ደመና ውስጥ ጠፋ። ንጉሱና ንጉስቲቱ በደስታ እንባ እየተራጩ ሴት ልጃቸውን ለማቀፍ ተቻክለው ነበር። እንዴት ልናመሰግንህ እንችላለን ሲል ንጉሱ አሮንን ጠየቀ። አሮን በአይን አፋርነት ሰገደ። እኔ ያደረኩት ማንኛውም ሰው ማድረግ ያለበትን ብቻ ነው አለ አሮን። ልዕልቲቷ ግን መልሳ ራሷን እየነቀነቀች አይደለም፣ ማንም ማድረግ የማይችለውን ነው አንተ ያደረከው። ሌሎች ተስፋ በቆረጡ ጊዜ እንኳን ልብህ ተስፋ አልቆረጠም አለችው። እጁን በኩራት ያዘችው። እውነተኛ ጀግና ዘውድ ወይም ጋሻ አያስፈልገውም አለችው። ንጉሱ በሞቀ ፈገግታ እንዲህ አለ፣ እንግዲያውስ በሀገሪቷ ሁሉ ይታወቅ፣ እረኛው አሮን ከሁሉም የሚበልጥ ደፋር ነው አለ። እናም ከዚያ ቀን ጀምሮ አሮን፣ ሊያናና ብሪስትል ውድ ጓደኛሞች ሆኑ ይባላል። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ተረቶችን ማግኘት ትችላላችሁ። ተረት ከቡቡ ጋር